እንደገና ሰላም ብያችኋለሁኝ። ድላሞ ነኝ ከአማር ባይብል ስቴዲ ኮሜንተሪ ነኝ። ከዛ ነው አንዳንድ ሐሳቦችን ለማስረዳት አክል ነው። ሐሳቡ ምን ይመስላል፣ መጽሐፉ የተዘጋጀበት ሐሳቡ ምን ይመስላል የሚለውን ሃይላይቱን አሳይቻችኋለሁኝ። ጥልቀቱን ያው ገብታችሁ ማየት ትችላላችሁ። ዛሬ አሁን የምንመለከተው ወደ አፕሊኬሽኑ ነው የምንሄደው። ወደ አፕሊኬሽኑ ሄደን አፕሊኬሽኑ ውስጥ ያሉትን አንዳንድ ሐሳቦችን እናያለን። አፕሊኬሽኑ በሁለት ቋንቋ ነው የተዘጋጀው፣ በአማርክም በእንግሊሽም የተዘጋጀው። ይሄ ማለት የአፕሊኬሽኑ ቋንቋ ነው እንጂ የመጽሐፉ ቋንቋ አይደለም። አፕሊኬሽኑ የተዘጋጀው በዋንነት ኮር ፊቸሮቹ በአማርኛና በእንግሊዘኛ ነው። ግን በአማርኛ በእንግሊዘኛ ቢሆንም መጽሐፍቶችን ግን በሁሉም ቋንቋ ማግኘት ትችላላችሁ። በውጪ ቋንቋ ማለት በእንግሊዘኛ፣ በአረማይክ፣ በግሪክ፣ በአረቢክ፣ በሌሎች ቋንቋዎችም ማግኘት ትችላላችሁ መጽሐፍ ቅዱሱን። ግን ከዛ ውጪ ያሉት የአፕሊኬሽኑ ሁኔታዎቹ ግን በእንግሊዘኛና በአማርኛ ነው የሚሆነውና ሁለቱንም ቋንቋ መጠቀም ትችላላችሁ ለአፕሊኬሽኑ። ከዛ በኋላ ወደ ውስጥ ስትገቡ ሆም ፔጅ ላይ እንዲህ ስክሮል ሚሆን ምናልባት እያያችሁ እንድትሄዱበት እንዲህ በጎን ስክሮል ሚሆን ታያላችሁ። ይሄ ፈጣንና ቀላል የሆነ መንገድ ነው። እንዲህ ስክሮል እያደረጋችሁ ማየት ትችላላችሁ። ለምሳሌ ከ60 በላይ መጽሐፍ ቅዱስ ትርጉሞች የሚል የድምጽ መጽሐፍ ቅዱስ የሚል ማብራሪያ ወይም ዲፕ የሚለው ያው ጽሁፉን ባነብ ይሻላል። ሌላኛው ደግሞ መዝገበ ቃላት፣ በጣም ስትሮንግ የሆነ መዝገበ ቃላት አለ። ይሄ በጥቅስ ስር ማስታወሻ መያዝ እሱንም አሳያለ ፊቸሮችን። እልባት ያው ታገኛላችሁ። ሴቭ አድርጋችሁ ኦፍላይን መጠቀም ትችላላችሁ። ከዚህ በፊት ኦፍላይን አልነበረም። አሁን ሴቭ አድርጋችሁ በቡክ ማርክ ላይ ሄዳችሁ መጠቀም ትችላላችሁ። እሱ ብቻ አይደለም፣ የስብከት ማየት ትችላላችሁ። ከዛ በኋላ ደግሞ ምን ማየት ትችላላችሁ? የጸሎት ማስታወሻ ማየት ትችላላችሁ። ከዛ በኋላ በጣም ዲፕ የሆነ ሰርች የምታደርጉበት ጥቅሱ ከጠፋባችሁ የሆነ ቃል ከጠፋባችሁ ሰርች አድርጋችሁ ማግኘት ትችላላችሁ። ስለዚህ የሰርች ፊቸር አለ ከአዲስ ኪዳን በብሉይ ኪዳን። እሱ ብቻ ሳይሆን ደግሞ አንድ ቃል መጽሐፍ ቅዱስ ውስጥ ወይም አንድ ቃል በሆነ ክፍል ውስጥ ምን ያክል ተጽፏል የሚለውን ማግኘት ትችላላችሁ። ምክንያቱም እነዛ ኮር የሆነ ቃላቶቹ የመጽሐፍ ቅዱስን አመለካከት፣ መጽሐፍ ቅዱስ ለምን ተጻፈ፣ ይሄ ክፍል ለምን ተጻፈ የሚለውን ነገሮችን ስለሚያመለክት ያንን ተደጋግሞ የተጻፈውን ቃላቶችን ለማግኘትም ሰርቹ በጣም ወሳኝነት አለው። ስለዚህ ሆር ባይብል ውስጥ አጠቃላይ ባይብል ውስጥ ምን ያክል ተጽፏል የሚለውን በፍሬዝ መልክ ወይም በሴንተንስ መልክ ወይም በቃላት መልክ ማግኘት ትችላላችሁ። ሌላ ደግሞ ዕለታዊ ጥቅስ በየቀኑ የምታጠኑበት። ከዚህ በፊት ምን ነበረ? በቀን 3 ነበረ፣ አሁን 10 አድርገናል። በቀን 10 ጥቅሶችን ቢሃንስ ይሄ ማለት አትሊስት ነው ይሄ 10 ጥቅሱ እና ከዛ በላይ ማጥናት ትችላላችሁ። ከዛ ውጪ ደግሞ ጥያቄና መልሶች የሚሉ ከእያንዳንዱ መጽሐፍ ቅዱስ ክፍል ይሄ ማለት ከዘፍጥረት፣ ከራእይ፣ ከማቴዎስ፣ ከሉቃስ ከእያንዳንዱ መጽሐፍ ጥያቄዎች አሉ። እነዛን ጥያቄዎችን አይታችሁ ከዛ መልሱን መመለስ ትችላላችሁ። ከመለሳችሁ በኋላ መልሱን ደግሞ እዛው ማግኘት ትችላላችሁ። ራሳችሁ የምትፈትሹበት ነው። ከዛ ካለፋችሁ ምናልባት በጣም ትላልቅ ጥያቄዎችን እፈልጋለሁ ካላችሁ ደግሞ በሚቀጥሉት በአማር ባይብል ዲክሽነሪ ውስጥ 1000 ጥያቄዎች አሉ። እነዛ ጥያቄዎችን ሄዳችሁ መመለስ ትችላላችሁ። መልሱ ደግሞ እዛውም አለ እና በጣም በብዙ ተቀምጧል። ሌላ ተዛማጅ የሆነ ጥቅሶች ማች የሚያደርግ አንድን ጥቅስ ካነሳችሁ ከዛ ጥቅስ ላይ ተዛማች የሚሆነው የሚቀራረበው ጥቅሱ የትኛው ነው የሚለውን ማግኘት ከፈለጋችሁ በዚህ ማግኘት ትችላላችሁ። ሞር ይሄ ተዛማች የሚለው ጥቅሶቹ ሞር የሚፈልገው ከቃላት አንፃር ነው። ከትርጉም አንፃር አይደለም። ከትርጉሙ ጋር የሚዛመድ ሳይሆን ከትርጉሙ ጋር የሚዛመደው የምታገኙት የት ነው? ኮሜንተሪ ወይ ማብራሪያ ውስጥ ነው የምታገኙት። ከትርጉሙ ጋር የሚስማማ ጥቅሶችን የምታገኙት የቱ ጋር ነው? ኮሜንተሪ ውስጥ ስትገቡ ነው የምታገኙት። እዚህ ጋር የምታገኙት ግን በቃላት የሚመሳሰሉ
በቃላት የሚመሳሰሉ ሞር የሚጠጋጉ ጥቅሶችን ነው የሚያመጣላችሁ። እና ሌላኛው ደግሞ ጥቅሱን ማድመቅ መጽሐፍ ቅዱስ በሃርድ ኮፒ ወይም በወረቀት የተጻፈው መጽሐፍ ቅዱስ ሲታጠኑ ማድመቅ ምናምን ታደምቃላችሁ፣ ከላይ ሃይላይት ታረጋላችሁና እንደሱም እዚህ ላይ መጠቀም ትችላላችሁ። ሃይላይት ማድረግ ትችላላችሁ። ከስርም መጻፍ ትችላላችሁ። በጥቅሱ ስር ከስር የተረዳችሁትን ነገር አንብባችሁ ያወቃችሁትን ነገር ለውስጣችሁ እግዚአብሔር ቃል ያስተላለፈውን ነገር ከስር መጻፍ ትችላላችሁ። ሌላ ደግሞ እንዴት ይሰማል የሚለው ማለት ሙዱን የሚያሳይ አንዳንዴ ልናዝር እንችላለን፣ አንዳንዴ ልንደሰትም እንችላለን፣ አንዳንዴ በተለያዩ ሁኔታ ውስጥ ልንገባ እንችላለን። ያን መጽሐፍ ቅዱስ ውስጥ ያሉ የእግዚአብሔርን ቃል ማንበብ አንብበን መጽናናት እንችላለን። የእግዚአብሔርን ቃል አንብበን ካለንበት ሁኔታ ማውጣት እንችላለን። ያንን ሙድ ወይም ለዛ የሚሆን ጥቅሶችን ያስቀመጠው የያዘው ቦታ ነው። እንዴት ይሰሞታል የሚለው ሌላኛው ደግሞ ዓመታዊ የቤተ ክርስቲያን እቅድ የሚለው ቤተ ክርስቲያን እቅድ ታወጣለች፣ ዓመታዊ እቅድ። ያንን እቅድ ከዚህ በፊት የሚጻፈው በወረቀት ላይ ነው። አሁን ዘመኑ የዲጂታል ዘመን ስለሆነ ከወረቀት ይልቅ በአፕሊኬሽን ዲጂታል በሆነ መልክ ብንጽፍ ሞር ጥሩ ይሆናል። እሱ ብቻ አይደለም፣ ምናልባት አንዳንድ የሚፈልጉ ቤተክርስቲያናት ካሉ ሙሉ በሙሉ በእነሱ ቁጥጥር ስር እንዲሆን ማድረግ እንችላለን። ይሄንን እቅድ ብቻ ሳይሆን እዚህ ጋር የአገልግሎት መርሃ ግብር የሚል አለ። ሌላኛው ደግሞ የመዝሙር ማስታወሻ አለ። የቤተክርስቲያን አባላት መቆጣጠሪያም አለ። አባላቱ ይሳተፋል ወይ፣ ያገለግላል ወይ፣ ይኖራል ወይ፣ የት ነው የሚገባው የሚለው ብዙ ነገሮችን መቆጣጠር ከፈለጉ እሱን ደግሞ ማዘጋጀት እንችላለን። ወይም እዚህ ራሱ ሲስተሙን ቤተክርስቲያናት እንዲጠቀሙ ማድረግ እንችላለን። አይ እሱን አንፈልግም፣ እኛ መጠቀም የምንፈልገው ሎካሊ ነው፣ በግለሰብ ደረጃ ላይ መጠቀም የምንችለው የሚል ከሆነስ በዛ ደረጃ መጠቀም ይችላሉ። እሱ ብቻ ሳይሆን ሌላ አፕሊኬሽን እንኳን ለቤተክርስቲያን ብቻ አባላት መቆጣጠሪያ፣ ለቤተክርስቲያን የሚያስፈልጉ ነገሮችን ብዙ ነገሮችን አፕሊኬሽን እንፈልጋለን ካላችሁ አፕሊኬሽኑ ይሄ ብቻ ሳይሆን የራሳችሁን አፕሊኬሽን ማዘጋጀት እንችላለን። አዘጋጅተን እንሰጣለን። ስለዚህ ዘመኑ የዲጂታል ዘመን ነው። የትም አሉ ሰዎች የሚሳተፉበት፣ የትም አሉ ሰዎችን መቆጣጠር የምትችሉበት አፕሊኬሽን ማዘጋጀት እንችላለን። ሌላኛው ሌላኛው ደግሞ ዘመናዊ የፕሮግራም ተራ ማዘጋጀት የሚለው ከዚህ በፊት ያው ፕሮግራም ተራ በእጅ ነው ወይም መርሃ ግብሩን በእጅ ነው የምናወጣው። ዛሬ የሚያገለግሉ ሰባኪ፣ ዘማሪ፣ ሌላ ተብሎ በእጅ ነው ወይም በየሳምንቱ ወይም ለአንድ 6 ወር ወይ ለአንድ ዓመት በየጊዜ በእጅ ነው የሚጻፈውና ያ ነገር በዚህ ዘመን ላይ አስፈላጊ አይደለም እና በዚህ በዲጂታሉ አንዴ የአገልጋዮችን ስም ታስገባላችሁ። ለምሳሌ የሰባኪዎችን ስም ፕሪቸር ብላችሁ በአንድ ታስገባላችሁ፣ የዘማሪዎችን በአንድ ታስገባላችሁ፣ የጸሎት ሰዎችን በአንድ ታስገባላችሁ። በቀኑ የተመደበውን ጳጳሲም ይሁን ፓስተርም ይሁን ሌላም ይሁን ታስገባላችሁ። የየራሳችሁ ዘርፍ አዘጋጅታችሁ ታስገባላችሁ እዚህ። ከዛ በኋላ እናንተ ጀነሬት የሚለውን ብቻ ነው የምትነኩት። ከዛ በኋላ ሳያደጋግም ዛሬ ለሰጠው በዛሬ ቀን ለአንድ ሰው 2 አገልግሎት አይሰጥም። የሱን ተራ አስጠብቆ በትክክል ፌር በሆነ ወይ የዓመቱም ይሁን የ6 ወርም ይሁን የአንድ ቀንም ይሁን የአንድ ሳምንትም ይሁን ፕሮግራሙን አዘጋጅቶ በዚህ ቀን የሚያገለግል እንትና ብሎ እያንዳንዱ አስቀምጦ ከዛ እሱ ብቻ አይደል ተጠባባቂው በድንገት እሱ ባይመጣ እሱ ባይኖር ማን ነው የሚያገለግለው የሚለው ተጠባባቂውንም ያስቀምጣል እና እንደሱ አድርጎ የሚሰራ አፕሊኬሽን ነው ያለው እዚህ ቱሉ ነው። ሌላኛው ደግሞ የንባብ እድገት መከታተያ ወይም ግራውዙን ትራክ የሚያደርግ አንድ ሰው መጽሐፍ ቅዱስን እያጠና ነው ወይ እያነበባ ነው ወይ የሚለውን ትራክ ያደርጋል። ከመጽሐፍ ቅዱሱ ጋር ምን ያክል ቢሄቭ እንደምታደርጉ ትራክ አድርጎ ያሳያል። እሱ ብቻ ሳይሆን ደግሞ ሌላኛው የመጽሐፍ ቅዱስ ጥቅሶችን ሼር ማድረግ ከፈለጋችሁ በጣም አሁን ሶሻል ሚዲያ ባለበት ዘመን ላይ ያው ጥቅሶችን ሼር ማድረግ ያው ለብዙ ሰው ሼም ሊመስል ይችላል፣ ግን ተጠቃሚ አለ፣ የሚጠቀም ሰው አለ። ለሙስሊም ለሌላ ሰዎች ሼር ማድረግ ትችላላችሁ እና ሼር የሚለውን ነክታችሁ ከዛ በኋላ ቀጥታ ጥቅሷን ብቻ ከሆነ ጥቅሷን ብቻ
ኮፒ አድርጋችሁ በምስል የእናንተ የራሳችሁ ምስል መስቀል ሌላም አስገብታችሁ ሼር ማድረግ ከፈለጋችሁም ትችላላችሁ። ባለው ባክግራውንድ እዛው ባለው ባክግራውንድ ሼር ማድረግ ከፈለጋችሁ ሼር ማድረግ ትችላላችሁ እና እንደሱ አድርጋችሁ ለሰዎች ማድረስ ትችላላችሁ። ሌላኛው ደግሞ የመተግበሪያ እንዴት እንጠቀም የሚለው አሁን ማውራውን የምትጠቀሙበት ቦታ ነው። እዛ ገብታችሁ ቀጥታ ዝርዝር ሐሳቦች ይመጣሉ እና ከዛ መርጣችሁ ምናልባት በአንድ ላይ ላናስቀምጥ እንችላለን። ሰው ረጅም አንድ ሰዓት ሲሆን አንድ ሰዓቱን ማግኘት ይቸገራልና የአንድ ሰዓቱን ሙሉ ሐሳቦች ዝም ብሎ እንትን እያደረገ ስለሚቸገር ቆራርጠን እናስቀምጣለን እና ያንን ሐሳብ አገኝታችሁ አይታችሁ በቀላሉ መጠቀም ትችላላችሁ። ሌላኛው ደግሞ የጥናት ረዳት የሚል አለ። ስታጠኑ ምረዳ አንድ ትንሽዬ አፕሊኬሽን ናት። አፕሊኬሽኑ የተዘጋጀው በኤአይ ሞዴል አይነት ሆኖ ነው የተዘጋጀው። ግን ይሄንን ስናዘጋጅ ኤአይ ሳይሆን የተጠቀመው ምንድነው ምናልባት በዚህ በዲቨሎፕመንት እንትን ውስጥ ያሉ ሰዎች ያውቃሉና ስማርት ባክንድ የሚል አለና ባክንዱ ኢንተሊጀንት እንዲሆን ስማርት እንዲሆን ለምሳሌ አሁን እያጠናችሁ ያላችሁት አማርክ ባይብል ስቴዲ ኮሜንተሩን እያጠናችሁ ነው ያላችሁት። አሁን ያቺ ክፍል ወይም የሆነ ቃል ለምሳሌ ቤት የሚለውን ብንጠይቅ ቤት የሚለውን እናንተ እያጠናችሁ ያላችሁት ከሆነ ክፍል ነው። ግን እዛ ጥናት ረዳት በሚለው ውስጥ ብታስገቡ በኔ ወይም በዚህ በአማርክ ባይብል ስቴዲ ስር ውስጥ ያሉ የዲክሽነሪው ላይ ምን ይላል፣ የቤተ ክርስቲያን ታሪኩ ምን ይላል፣ ሌሎች ዶክሜንቶችስ ምን ይላል የሚለውን አንድ ላይ ሰብሰብ አድርጎ አምጥቶ ያሳያል። ይሄን መርጣችሁ መስፈሪያ አስይዛችሁ መጠቀም የምትችሉት እናንተ ናችሁ። ምክንያቱም ኤአይ ስለሌለበት ራሱ ሎካል እንትን ስለሆነ ኤአይ ስለሌለበት አዘጋጅቶ ለእናንተ በሚያስፈልግ አጣርቶ አይደለም የሚያቀርበው። ምናልባት ወደፊት አሁን ካልንበት ከባጀትም ከምንም ከፍ ስንል ከፊት አንድ ትንሽዬ ይሄንን ነገር የሚያስተካክል ነገር እንጨምራለን እና ያኔ ሞር ለእናንተ ክሊር የሆነ ነገር ይረዳችኋል ብዬ አስባለሁ። እና ምንድነው በቀላሉ አንዱን ክፍል እያጠናችሁ ሌላውን ክፍል ምን ይላል የሚለውን ካላወቃችሁ እዛ ሄዳችሁ ሲጠይቁ ሌሎች ሐሳቦችንም ካለበት ሰርች አድርጎ ነው የሚያመጣው። ሰርች አድርጎ ነው እንጂ ሌላ ነገር አይጠቀምም። ሰርች አድርጎ ያመጣል። ከዛ መጠቀም ትችላላችሁ። ሌሎቹ በቅርብ የሚመጡ አፕሊኬሽኖችን በእኛ ስራ አሉ አፕሊኬሽኖች አሉ እና አሁንም አሉ ወደፊት የሚመጡትም አሉ እና እዛ ውስጥ ገብታችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ሌላኛው ደግሞ ቀጥታ ውይይት የሚለውን ቀጥታ መወያያት ከፈለጋችሁ ወይም ይሄ ማለት አስቸኳይ ለሆነ ጉዳይ ከፈለጋችሁ እዛ ገብታችሁ መጠየቅ ትችላላችሁ እና ሴቲንግም አለ። አጠቃላይ ሴቲንግ የሚለው ሴቲንግ ውስጥ ገብታችሁ የምትፈልጉትን ነገር ማግኘት ትችላላችሁ። ሌላ አገልግሎት ማገዝ ከፈለጋችሁ ያው ብዙ ወጪ እናወጣለን በዚህ አፕሊኬሽን። የራሳችንም ጉልበትም ይሁን ሰዓቱንም ወጪ እናረጋለን። እሱም ብቻ ሳይሆን ገንዘቡንም ወጪ እናረጋለን። ምናልባት በየወሩ ከ20 ሺህ ከ30 ሺህ በላይ ወጪ እናረጋለን ከኛ ጉልበት ውጪ ማለት ነው፣ በጥሬና በካሽ ገንዘብ እና በጣም ያው እንዳያችሁትም ዶክሜንቱ በጣም ውድ ዶክሜንቶች ናቸው። ያ ዶክሜንቶቹ የሚዘጋጅበት ሁኔታ ያው ውድ ዋጋ ተከፍሎ ነው እና ይሄን አውቃችሁ ማገዝ አለባችሁ። እስከዛሬ እያገዛችሁ ያላችሁ ሰዎች ተባረኩ፣ በጣም እናመሰግናለን። ያው ይገዛ እየሰጣችሁ አላችሁ። ምክንያቱም በየወሩ ምንከፍለውን በየጊዜው ምንከፍለውን ወጪ መሸፈን ቀላል አይደለም እና እሱ ብቻ አይደለም። አንዳንድ ሰው እንኳን ሼር አያደርግም። ቢያንስ ሼር በማድረግ ለሰዎች ሼር በማድረግ እዚህ ከአፕሊኬሽኑ ስር ቢያንስ ኮሜንት መስጣት ይከብዳል። ሰው ኮሜንት በቃ ጥሩ አፕሊኬሽን ነው እንዲህ ነው ብሎ ያለውን እውነታ ነው፣ ውሸት ሳይሆን እውነታው ነው። በቃ አፕሊኬሽኑ በትክክል አሁን ካሉት ከየትኛውም አፕሊኬሽን ከአማርክ ባይብል ስቴዲ አፕሊኬሽን ከየትኛውም ይለያልም ይበልጣልም። ይሄ አፕሊኬሽን ግልጽ ነው። ይሄንን እውነታ አውቃችሁ ቢያንስ ኮሜንት መጻፍ፣ ከስር ኮሜንት መጻፍ፣ አፕሊኬሽኑ ሪቪው ማስቀመጥ። ከዛስ እናንተ ባላችሁበት ቸርች ውስጥ ስንት አገልጋይ አለ? እናንተ ባላችሁበት ቤተክርስቲያን ውስጥ ስንት አገልጋይ የምታውቁ ስንት አገልጋይ አለ? ለነሱ ሼር ብታረጉና እነሱን ቢያውቁስ አንድ
አንድ ትልቅ አገልግሎት ነው። ይሄ ትልቅ አገልግሎት ነው። ሌላውስ ይሄንን አፕሊኬሽን የምናዘጋጀው ሚዲያውንም መደገፍ ነው የሚሆነው። ምክንያቱም ብዙ ተጠቃሚ ካለ ብዙ የምናገኘው ነገር አለ። እሱ ብቻ አይደለም፣ ገንዘብ ሳይሆን እኛ ያሰብንበት ዓላማው ይሳካል። እኛ ያሰበነው ትውልዱን ሶሳይቲውን መድረስ ነው። ያ ነገር ተሳክቶ ማያት ለኛ ከገንዘብ ይበልጣል። ገንዘብ ቢሆን ምንም አድርገን ኢቭን ሰርቀንም ማግኘት እንችላለን እኮ። ሰው ሰርቆም ያገኛል እኮ፣ ለምኖም ማገኛል እኮ ሰው ገንዘብ በዚህ ዘመን ላይ በብዙ መንገድ ሊገኝ ይችላል። እሱ አይደለም የኛ ዓላማው፣ ገንዘብ ለማግኘት አይደለም። ይሄን አክል ዋጋ የምንከፍለው ትውልዱን መደገፍ እንፈልጋለን። በእግዚአብሔር ቃል፣ በእግዚአብሔር ሐሳብ የእግዚአብሔርን ዕውቀት እንዲያውቅ ያንን እናንተ ባላችሁበት አንድ ሰው አሁን እዚህ ወደ 17000 ሰው አለ ይጠቀማል። ይሄንን አፕሊኬሽን 17000 ሰው ይጠቀማል። 17000 ማለት ቢያንስ 17000 ቤተክርስቲያንም አለ ማለት ይችላል። እርግጠኛ ነኝ። ቢያንስ እንኳን 17000 ቤተክርስቲያን እንኳን ባይኖር ቢያንስ 10000 ማለት እንችላለን። እንኳን ይሄን አክል እንኳን ባይኖር 1000 ቤተክርስቲያንም ሊኖር ይችላል። እና አንድ ሰው ለሁለት ሰው ለአራት ሰው ለ10 ሰው ወይም እሱ በሚኖርበት ቤተክርስቲያን ለሚያገለግሉት አገልጋዮች ለሚመናን ሁሉም ማንበብ አለበት። ይሄን አፕሊኬሽን መጽሐፍ ቅዱስ ነው እና ሼር ቢያረግ በጣም ያድጋል። ባደገ ቁጥር የኛ ሳቲስፋክሽኑ ትውልዱ እያነበባ ነው፣ ትውልዱ የእግዚአብሔርን ቃል እየተጠቀማ ነው የሚለው የኛ ሳቲስፋክሽኑ ሃይ ይሆናል። በዛ ነገር ላይ ዋጋ ብንከፍል እንኳን አይቆጨንም። ግን ሼር ማድረግ ራሱ ለመደበቅ የሚሞክሩ ሰዎችም አሉ አይቼዋለሁኝና ለመደበቅ ይሄን አፕሊኬሽን ለመደበቅ ለራሱ ብቻ ለመጠቀም ጠቃሚ አፕሊኬሽን መሆኑ ያውቃል፣ ግን ለራሱ ብቻ ለመጠቀም ይሞክራል። እንደሱ አታድርጉ። እኛ ለራሳችን ብቻ መጠቀም ብንፈልግ አደባባይ ላይ አናወጣም። ለሁሉም እንዲሆኑ ሰው ሁሉ እንዲያውቅበት ነው። ስለዚህ ይሄን አውቃችሁ ሼር አድርጉ፣ ኮሜንት አድርጉ። ይሄ ብቻ ሳይሆን በሶሻል ሚዲያዎች ላይ ቪዲዮ ስሩ። ቲክታክ ላይ ፖስት አድርጉ፣ በዩቲዩብ ላይ ፖስት አድርጉ፣ በቴሌግራም ላይ፣ ኢንስታግራም ላይ፣ ሌሎች ሚዲያዎች በጣም በስፋት ሚዲያዎች አሉ። እዛ ፖስት ማድረግ ትችላላችሁ። እኛ ይሄን አክል ዋጋ እየከፈለን እናንተ ያችን አንድ ቪዲዮ ሰርታችሁ ትውልዱ እንዲጠቀምበት ማድረጋችሁ ደግሞ አይጎዳችሁም። በነፃ ነው የምትጠቀሙት። ምንም አትከፍሉም፣ ምንም አታረጉም። ስለዚህ ሼር እንድታረጉ፣ ሼር በማድረግ አገልግሎታችን ደግፉ እና በጣም ነው የምናመሰግነው። የሚቀጥሉትን አሁን ፈጣን የሆነ ቀላል የሆነ መንገዶች የሚሉን ብቻ ነው ያየነው። ከዛ ደግሞ ቀጥሎ ያሉትን እያንዳንዱ ደግሞ እያነሳን እናያለን። ውስጥ እየገባን እንዴት እንደምትጠቀሙ እናሳያለን። እናመሰግናለን። መልካም ጊዜ